በየካቲት ወር 26 በአሜሪካና እስራኤል ጥቃቶች ሲገደሉ ሁለተኛው የኢራን ጠቅላይ መሪ ሆነው እያገለገሉ የነበሩ ኢራናዊ መንፈሳዊ መሪና ፖለቲከኛ ነበሩ። የመሪነት ዘመናቸው 36 ዓመታት ከ6 ወራት ሲሆን በሞቱበት ወቅት ከቀድሞ የኢራኑ ንጉስ ከሻህ መሐመድ ሪዛ ብቻ ሳይሆን በመካከለኛው ምስራቅ የረጅም ጊዜ መሪ ያደርጋቸዋል። በ1989 ጀምሮ የበላይ መሪ ከመሆናቸው በፊት ከ1981 እስከ 1989 የኢራን ሶስተኛው ፕሬዝዳንት ነበሩ። ለአይአርጂሲ እድገት ወሳኝ ሚና ከተጫወቱት ውስጥ ካሚኒ ዋነኛው ናቸው። የሀገር ውስጥ ቁጥጥርና ክልላዊ ተጽዕኖ ፈጣሪና ዋና መሳሪያ እንዲሆን አድርገውታል። አይአርጂሲ ማለት የእስላማዊ አብዮት ጥበቃ ጓድ ማለት ሲሆን የኢራንን የእስላማዊ አስተዳደር ለመጠበቅ የተቋቋመና ከመደበኛው ወታደራዊ ውስጥ በተለየ ሁኔታ የተደራጀ ነው። በካሚኒ ዘመን ኢራን በኢራቅ፣ በሶሪያ፣ በየመን የእርስ በርስ ጦርነትና በጋዛ ጦርነት የሬዚስታንስ አክሲስን ጥምረት እንደግፋለች። በጥያቄ ውስጥ ያለው አክሲስ በዋነኛነት የሺዓ እስላማዊ ታጣቂ ድርጅቶችን ያቀፈ ሲሆን ለምሳሌ በሊባኖስ የሚገኘው ሂዝቦላ፣ ኢስላሚክ ሬዚስታንስ እና በኢራቅና በየመን ያሉ ሁቲዎች እንዲሁም የፍልስጤሙ ሐማስ ናቸው። በእስራኤልና በጽዮናዊነት ላይ ጠንካራ ተቺ እንዲሁም ንግግራቸውም የእስራኤልን ጥፋትና ጸረ ሰማያዊነት የጦርነት ጥሪዎችን ያካተተ ነበር። በእሳቸው የስልጣን ዘመን ኢራን ከአሜሪካ ጋር የጠላትነት ግንኙነት ነበራት እና ከእስራኤልና ከሳውዲ አረቢያ ጋር በውክልና ጦርነት ውስጥም ትሳተፍ ነበር። ገና በለጋ ዕድሜያቸው ግጥም መጻፍ የጀመሩት ካሚኒ በግሩስና ወቅት ያነበቡትን ጽሑፎች ማስታወስ እንደሚችሉና በግጥም ላይ በሚያቀርቧቸው ትችቶች በገጣሚዎችና በተመልካቾች ዘንድ ብዙ ጊዜ ያስገርሙ ነበር። በዚህም ጠንካራ የማስታወስ ችሎታና ለስነ ጽሑፍ ግምገማ አቅም እንዳላቸው ይነገራል። ታዋቂዎቹን ጥንታዊ ፋርስ የግጥም ስራዎች አድናቂ ነበሩ። ከሃይማኖታዊ ምሁርነት ባለፈ ሂሳብን፣ ጂኦግራፊንና በተለይም ታሪክን ጨምሮ ለእውቀት ያላቸው ፍላጎት ከፍተኛ ነበር። በህዝባቸው በተለይ በወግ አጥባቂው ዘንድ ለሰው ልጅ መለኮታዊ ስጦታ ብለው ሲገልጿቸው፣ ተቺዎቻቸው ደግሞ ስደት ደርሶባቸዋል። አሊ ሁሴኒ ካሚኒ ማን ናቸው? አሊ ሁሴን ካሚኒ በ19 ኤፕሪል 1939 በማሻድ በተባለ ጠንካራ የሃይማኖት መሰረት ካላትና ቅዱስ ከተማ በምትባል የኢራን አካባቢ ነበር የተወለዱት። ከቤተሰባቸው 8 ልጆች ሁለተኛው ናቸው። በማሻድ ደግሞ ዓለማዊ ምሁራንን እንዲሁም የእስልምና ሶሻሊዝምን የሚደግፍ እንደ ካርል ማርክስ፣ ቼ ጉቬራ፣ ቲቶ ባሉ ሰዎች ተጽዕኖ ስር የነበረውን ሶሻሊስት ንቅናቄ ይደረግ ነበር። በሴሚናሮቻቸውና በስብከታቸው ተካፍለዋል። በጊዜው እንደ ሌሎቹ ንቁ የሃይማኖት አባቶች ሁሉ ካሚኒ ከሃይማኖት ትምህርት ይልቅ በፖለቲካ ውስጥ ይሳተፉ ነበር። የወቅቱን ንጉስ ሻህ መሐመድ ሪዛ ፓህላቪን በመቃወም አክቲቪስት ሆነው የጀመሩት ጉዞ በመንግስቱ ለ3 ዓመታት በግዞ ከመቆየታቸው በፊት 6 ጊዜ ታስረዋል። በኢራን አብዮት ውስጥ ወሳኝ ሰውና አብዮቱ ከተሳካ በኋላ ደግሞ በእስላማዊ ሪፐብሊክ ውስጥ ብዙ ከፍተኛ መንግስት ሚና የነበራቸው ነበሩ። ከሐምሌ መጨረሻ እስከ ህዳር 6 ቀን 1979 የብሔራዊ መከላከያ ምክትል ሚኒስትርና የእስላማዊ አብዮታዊ ጥበቃዎች ተቆጣጣሪ በመሆን ለአጭር ጊዜ በተጨማሪም የኢራን ፓርላማ የመከላከያ ኮሚሽን ተወካይ በመሆን በጦር ሜዳ አገልግለዋል። ከ1981 እስከ 1989 በኢራን ኢራቅ ጦርነት ወቅት ሶስተኛ የኢራን ፕሬዝዳንት ሆነው አገልግለዋል። ይህም ከእስላማዊ አብዮት ጥበቃ ጓድ ጋር የጠበቀ ግንኙነት እንዲፈጥሩ አስችሏቸዋል። በ1989 ከሩሁላህ ኮሚኒ ሞት በኋላ በባለሙያዎች ምክር ቤት ካሚኒ የበላይ መሪ ሆነው ተመረጡ። ሆኖም በመድረኩ ካሚኒ ስለ ሃይማኖታዊ ብቃታቸውና ለቦታው ተስማሚ ስለመሆናቸው ቅሬታ ቀርቦባቸዋል። ከእሳቸው በፊት የነበሩት ታላቁ አያቶላህ ማዕረግ ከነበሩት በተቃራኒ ካሚኒ በወቅቱ መካከለኛ ደረጃ ላይ ያሉ ቄስ ነበሩ እና የነበረውን ህገ መንግስታዊ መስፈርት አላሟሉም ነበር። ይህንን መስፈርት ለማስወገድ ህገ መንግስቱ ተሻሽሎ ጉባኤው በዚያው ዓመት መገባደጃ ላይ መሪነታቸውን በድጋሚ ያረጋግጧል። ካሚኒ የበላይ መሪ እንደመሆናቸው መጠን በህግ አስፈጻሚ፣ በህግ አውጪና በፍትህ አካላት እንዲሁም በወታደራዊና ሚዲያዎች ላይ በቀጥታም ሆነ በተዘዋዋሪ ቁጥጥር ነበራቸው። የኢራን የግዛት ርዕሰ መስተዳድር፣ የጦር ኃይሎች ዋና አዛዥና በኢኮኖሚ፣ በአካባቢ ጥበቃ፣ በውጭ ፖሊሲና በብሔራዊ ዕቅድ ውስጥ በመንግስት ዋና ፖሊሲዎች ላይ ውሳኔዎችን ማውጣትና የመጨረሻ ውሳኔዎችን ማድረግ የሚያስችል ስልጣን ነበራቸው። ከሚደነቁበት አንዱ በኢራን ውስጥ ሳይንሳዊ እድገትን ይደግፉ እንዲሁም የስቲም ሴል ምርምርና ቴክኖሎጂን ከፈቀዱ የመጀመሪያዎቹ እስልምና ቀሳውስት መካከል አንዱ ነበሩ። በ2004 ካሚኒ የሀገሪቱ እድገት በሳይንስና ቴክኖሎጂ መስክ ኢንቨስትመንት ላይ ተመሰረተ ነው ብለዋል። በህብረተሰቡ ውስጥ ለምሁራንና ለሳይንስ ሊቃውንት ከፍ ያለ ቦታ ማግኘቱ ተሰጦች እንዲያብቡና ሳይንስና ቴክኖሎጂ አገር በቀል እንዲሆኑ ይህም የሀገሪቱን እድገት ለማረጋገጥ እንደማይገዝ ያምኑ ነበር።
እንዲሁም ወጣት ሳይንቲስቶችና ከፍተኛ አካዳሚክ ተሰጥኦችን የሳይንስና ቴክኖሎጂ ድንበሮችን እንዲገፉ ያበረታታሉ እና የኢራንን ሳይንሳዊ አቋም ከፍ ለማድረግ እና በዩኒቨርሲቲዎች በኢንዱስትሪና በሙስሊም ሀገራት መካከል ትብብርን ለማጠናከር የታለሙ ፖሊሲዎችን አስተዋውቀዋል። በዚህም ምክንያት ከቅርብ ዓመታት ወዲህ የኢራን ሳይንሳዊ ምርት እድገት በዓለም ላይ በጣም ፈጣን እንደሆነ ተዘግቧል። ካሚኒ የኢራን ሴቶች በሳይንስ በምርምርና በአእምሯዊ ህይወት ያላቸውን ሚና በይፋ እውቅና በመስጠት አወድሰዋል። የኢራን ሴቶች በእውቀትና በምርምር ማዕከላት ያስመዘገቡት ውጤት በአገሪቱ ታሪክ ታይቶ የማይታወቅ መሆኑንና በዓለም አቀፍ ደረጃ በሳይንስ ምርጥ ተርታ እንደሚገኙ ተናግረዋል። በ2015 በኢራን ውስጥ ያሉ ሁሉም የአፍጋኒስታን ህጻናት ህጋዊ ፍቃድ የሌላቸውን ስደተኞች ጨምሮ የትምህርት ዕድል ሊኖራቸው እንደሚገባ ገልጸው የትኛውም የአፍጋኒስታን ልጅ ህጋዊ ሁኔታ ምንም ይሁን ምን ከትምህርት ቤት መገለል እንደሌለበት አስታውቀዋል። ካሚኒ ከውጭ ሀገር ሹማምንቶች ጋር ቢገናኙም በዓለም አቀፍ ደረጃ ጉዞ አላደረጉም። እሳቸውን ለማየት የሚፈልግ ሰው ወደ ኢራን መሄድ ነበረበት። ሆኖም በፕሬዝዳንትነት ዘመናቸው ወደ ሊቢያ መጓዛቸው ይታወቃል። እንደ መሪ ካሚኒ የኢራን የኒውክሌር መርሃ ግብር ለሲቪል ተጠቃሚነት ካልሆነ በስተቀር ጅምላ ጨራሽ ጦር መሳሪያ እንዳይመረት የሚከለክልና ሳይንሳዊና ቴክኖሎጂያዊ እድገት ለማስፋፋት ፋታ ወይም ህግ አውጥተዋል። እንዲሁም በመንግስት የተያዙትን ኢንዱስትሪዎች ወደ ግል ይዞታን ለማዛወርና በዘይትና በጋዝ ክምችት ኢራን ወደ ልዕለ ኃያልነት ለውጠዋል። የውጭ ፖሊሲ የሺዓ እስላማዊነትን የእስልምና አብዮትን ወደ ውጭ በማስፋፋት ላይ ያማከለ ነበር። በ2007 የመንግስት ኩባንያዎችን የቴሌ 3 ባንኮችና በደርዘን የሚቆጠሩ አነስተኛ ዘይትና ፔትሮኬሚካል ኢንተርፕራይዞችን ጨምሮ ወደ ግል እንዲዛወሩ ጥሪ ያቀርበዋል። እነዚህም ፖሊሲዎች የሚቃወሙ ጥቅማቸውና ተጽዕኖአቸውን የሚያጡ ናቸው ሲሉ አስጠንቅቀዋል። በ2025-26 የኢራን ተቃውሞ ካሚኒ የህዝብ ቁጣ ማዕከል ነበሩ። ተቃዋሚዎች ሞት ለአምባገነኑ ሞት ለካሚኒና የዚህ ዓመት የደም ዓመት ነው ካሚኒ ይገለበጣል እያሉ ሲዘምሩ ነበር። በ25-26 ከእስራኤልና ከዩኤስ ጋር ያሉ ችግሮች ወደ 12 ቀን ጦርነትና ቀጣይ ግጭት አድጓል። የካቲት 28 ቀን 26 በተከታታይና መጠነ ሰፊ የአሜሪካ እና የእስራኤል የሚሳኤል ጥቃቶች በኢራን መንፈሳዊና ፖለቲካዊ መሪዎች ላይ ኢላማዎች ተደርገዋል። በዚህም የ86 ዓመቱ ካሚኒ ተገለዋል። የኢራን መንግስት ቲቪ በማርች 1-26 የካሚኒ ሞት ከጠዋት 5 ሰዓት ላይ RICT አረጋግጧል። ካሚኒ በቢሮአቸው ውስጥ እያሉ መገደላቸው ተዘግቧል። ካሚኒ ባለትዳርና የ6 ልጆች አባት፣ 4 ወንዶች ልጆች ሙስታፍ፣ ሙጅታብ፣ ሙስድና መይሳም እና 2 ሴት ልጆች ነበሯቸው። እሳቸው በተገደሉበት ወቅት አብሯቸው ሴት ልጃቸውና የልጅ ልጅ እንዲሁም ባለቤታቸው ተገለዋል። በአሁኑ ሰዓት ሁለተኛ ልጃቸው ሙስታፍ የኢራን አያቶላ መሪ ሆኖ እያገለገለ ይገኛል።